ቆይ ለምን እንደዛ ከሆነ መነንን ራሷን አናወራት እንዴ? ምን ብለህ ነው የምትናገራት? ምናልባት እዚህ ሴራ ውስጥ እሷ ካለችበት ብዬ ነው። እንዴ ይሄ ሁሉ ሴራ ለምን ይኖራል? ምናልባትም እኮ ሴራም ላይሆን ይችላል። ኩኩሻም የራሷ እውነት ሊኖራት ይችላል። ምናልባት እኔ እንደጠረጠርኩት ይሄ ሁሉ ሴራ የመነን ቢሆንስ? እንዴ ምን እያደረግክ ነው? ዛሬ መነንን ፈልጌ ማግኘት አለብኝ። ዛሬ እውነቱን ማረጋገጥ አለብኝ። መነን ወይ እንዲያረጋጋሽ አልኮሉን ተይውና ውሃውን ጠጪ። እየነደደው ያለው ውስጤን ውሃ ሲያረጋጋኛል ብለሽ ነው አጸዳ። ይልቅ ኩኩሻ በቀላሉ ከዚሁ ጥንቅጡት ስለወጣች በጣም ያደነኳት። በእርግጥ እዛ አራት ላይ የሆነ ነገር ይፈጠራል ብዬ ነበር። እውነቴን ነው የምልሽ መነን፣ እኔና ኩኩሻ አብረን ብንሆን እመኚኝ ይሄንን ነገር አብረን እናሳልጠው ነበር። ችግሩ ግን ሁለታችሁ አትስማሙ። ሁሉም ነገር ራሴ ካመጣሁት በኋላ ጭራሽ እኮ እኔንም ሊያስወጡኝ ነው። ለማንኛውም ሀብልና ቤተሰቡን በደንብ አድርገን የምንይዝበት እኔ ጋር አንድ መላ አለ። ለዚህ እኮ ነው አንቺ የምታስፈልጊኝ አጸድዬ። ምንድን ነው እሱ? ያንን እዝራ ስከታተለው ነበር። ከዛን የሆነ ደላላ ቤቴ ሰራተኛ አገናኝ ጋር ሲገባ ይቸዋለሁ። መቼም የሆነ ትልቅ ነገር እንዳሰብሽ እርግጠኛ ነኝ። ከደላላው ጋር ተነጋግሬ ሁሉንም ነገር ጨርሻለሁ እያልኩሽ ነው። በመጨረሻም የሀብል እናት ሆና የምትተውኗ ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ ኩኩሻ ከራሷ ጋራ በጭንቀት እየተሟገተች ይህ ሁሉ ሀብል ይህ ሁሉ ቅንጦት ለእኔ ሊሆን ሲችል ለምን አእምሮ ይረፍያጣል? ሀብል የሚለውን ስም ስጠራ እንኳን አንደበቴ ይንተባተባል። እኔ ሀብልን አይደለሁም፣ እኔ ኩኩሻ ነኝ። ግን እውነቱ ሲወጣ ወይዘሮ ሀና የዲኤንኤ ናሙናውን ወደ ውጭ ሀገር ልከዋለች ልታስመረምር። ውጤቱ በደረሰ ቁጥር ወደ እስር ቤት የሚሄድበት እድል እየሰፋ ነው። ይህ ህይወት በውሸት የተገነባ የሸረሪት ድር ነው እያለች ለውስጧ በምትሰለሰልበት ሰዓትና እያለቀሰች በነበረበት ሰዓት ወይዘሮ ሀና ወደ ክፍል ትገባለች። እንዴ ምንድነው ጨለማ ውስጥ የተቀመጥሽው? አልቅሰሽ ነበር እንዴ ስትል ጠይቃታለች። ኩኩሻ ግን አረ በፍጹም እናቴ ትንሽ ራስ ምታት ስላመመኝ ነው፣ ጉንፋን ሊይዘኝ ነው መሰል ብላ ዋሸቻት። ግብዣውን እንዴት አየሽው? ሁሉም ግን አንቺን ሲያዩ በጣም ደንግጠው ነበረ ስትል ትጠይቃታለች። ኩኩሻም ቶሎ ብላ እናቴ እኔም ሳያችሁ ትንሽ ደንግጬ ነበር። ስለኔ እውነተኛ ማንነት ልነግርሽ ነው። እኔ እሷ እንዳለችሽ ጨዋና የቤተክርስቲያን ልጅ አልነበርኩም። በተቃራኒው ዱርዬና ሰፈርን ያስቸገርኩ ሰው ነበርኩኝ። ዘነቡ ቢሆን ጥሩ እናት አልነበረችኝም። ወይዘሮ ሀና በሩህሩህነትና በአዘኔታ አቅፋ አይዞሽ የኔ ልጅ የዲኤንኤ ውጤቱ ሁሉንም ነገር ይናገራል። ኩኩሻን በጠርጣሪ እናቴ ውጤቱ ግን ልጅሽ አይደለችም ቢል አውጥተሽ ትጤኛለሽ ስትል ጠየቀቻት። ውጤቱ ምንም አለምን ልጅ ያልሆንሽም ከዚህ ቤት አትወጭም ስትል አቀፈቻት። የነ ሀብል ቤተሰብ ወደ ግብዣው ለመሄድ እየተዘጋጁ ቢሆንም አባታቸው ግን ከመሄድ ይልቅ ትንሽ ረፍት ማድረግ ነበር የፈለገው። እዝራ አይ እንደዛማ አይሆንም አባዬ፣ ሁላችንም ነው የጠራችን፣ ከቀረን ታኮርፋለች፣ ቶሎ ደርሰን ባያን እንመለሳለን ሲል ያሳምነዋል። አባትየውም እሺ ልብስ ቀይሬ መጣሁ ብሎ ይሄዳል። እዝራ ወደ ሀብል ዙሮ በመኪና የገጨችን ሰው ቤት መሄድ ስሜቱ እንዴት ነው ሲል ጠይቃታል። ሀብልም እዝራ ለምን እንደሆነ አላውቅም፣ ግን የመጀመሪያ ጀምሮ በጣም ነው የምታሳዝነኝ፣ በህመምሽ ላይ በህልምሽ የምትታይሽ እናት ስለምትመስልሽ ነው ይላታል እዝራ። ሀብልም እየቀለድኩ አይደለም እዝራ፣ ብቻ ለምን እንደሆነ አላውቅም ልቤ ለእሷ ያለው የተለየ ቦታ ነው፣ ግን የላከችልኝ ቦታ ግራ አጋብቶኛል ሲል ይነግራታል። እንዴት ስትለው አሁን በፊት ኩኩሻን ሂጄ ያገኘሁበት ቤት ነው፣ አካባቢውን የማውቀው ይመስለኛል፣ ኩኩሻ ከአዲሷ ቤተሰቦች ጋራ ተገናኝቻለሁ ብላኛለች፣ ምናልባት ወይዘሮ ሀና ትሆን የእሷ እናት ሲል ይጨነቃል። ሀናም አትጨነቅ አሁን መሄድ አለብን፣ ከዛ ስንደርስ ሁሉንም ነገር እናየዋለን ብለው ይሄዳሉ። ወይዘሮ ሀና ቤትም ደርሰው ግብዣ ከተደረጋላቸው በኋላ እየተጫወቱ ባለበት ሰዓት ጨዋታ ይነሳል። ታዲያ እንዴት ነው ምግቡን ወደዳችሁ ስትል ትጠይቃታለች። እዝራ ወደዳችሁ ብቻ በጣም ጥሩ አብሳይ ነሽ ሲል ይጠይቃል። ምን ነው ሀብል ዝም አልሽ አልተመቸሽም ብላ ጠየቀቻት። አረ በጣም ጣፋጭ ምግቦች ናቸው አለች። ወይዘሮ ሀናም ስለ ኩኩሻ አንዳንድ ነገር ግልጽ
ግልጽ እንዲሆንላት ስለፈለገች እዝራን ከኩኩሻ ጋር ግን እንዴት ተዋወቃችሁ ስትል ጠይቃቸዋለች። ኩኩሻን የተዋወቅናት በአጋጣሚ ነው በሙቲ አማካኝነት። በእርግጥ ከዛ በፊትም እንተዋወቅ ነበር። በጣም የምታሳዝንና ቤተሰብ የሌላት ልጅ ነበረች እኛ ስናቃት ብሎ ይጠይቃታል። ሙቲ ማለት የታመመችው ልጅ ናት አይደል ስትሉ ወይዘሮ ሀና ላንቺም ነግራሻለች ማለት ነው? አዎ በእርግጥ ከዛ በፊትም ስለናንተ ነግራኝ ነበር፣ ያው በአካል አለመተዋወቅ ነው እንጂ ትላለች። ኩኩሻና ሀብል መጸዳጃ ቤት እያሉ በሹክታ ያወራሉ። አንድም ቀን ለብቻችን እንገናኛለን ብዬ አስቤ አላቅም ነበረ። ቆይ እስኪ መቼ ነው አንቺ ቤተሰብ ይኖርሽ? ለምንድን ነው ነገሮች ሁሉ በጥርጣሬ እንዳያቸው የሚጋብዙኝ ስትል ሀብል ትጠይቃታለች። ኩኩሻ ምንም ችግር የለም ስምሽን ብቻ ነው የተዋስኩት፣ ማለቴ ለሱ ደግሞ በጣም ይቅርታ። ሀብልም እንዴት ካልጠፋ ስም የኔን ስም ለመጠቀም ወሰንሽ ብላ ኩኩሻ ምንም የቤተሰብ እንደሌለኝ የምታውቂ ያውቃለሁ፣ አሁን ግን በመጨረሻ እናቴን አግኝቻለሁ። እናም እሷ ደግሞ ዲኤንኤ እየጠበቀች ነው፣ ዲኤንኤ ውጤቱ ልታሰራ ነው ትላታለች። ዲኤንኤ ለምን? ሀብል ግራ ይገባታል። ነገሩንም እስከ መጨረሻው ድረስ ለማጣራት ትወስናለች። የራት ግብዣውንም ጨርሰው ወደ ቤት ይሄዳሉ። ሀብል ምግብ እያበሰለች በነበረበት ሰዓት በሀሳብ ተውጣ በእናትነት ፍቅርና በቁስል ውስጥና አካሌ ቢጎዳም ትክክለኛ እናቴ ወይዘሮ ሀና ትመስለኛለች፣ ልቤ ይነግረኛል። ያቺ ሴት ስትቀርበኝ የሚሰማኝ መንፈሳዊ ትስስር የደም ጥሪ ነው። ነገር ግን እኔ የዚህ ህመም ውስጥ ያለው ኩኩሻ ስሜን ታሪኬን ወስዳ እኔ ቦታ ላይ እናቴ ብላ ትጠራታለች። ስሜን ተሰርቄያለሁ፣ ህይወትን ተሰርቄያለሁ፣ ነገር ግን እውነታው እንደ ፀሐይ መውጣቱ አይቀርም ብላ እየተብሰለሰለች ባለበት ሰዓት እዝራ ይመጣል። እንዴ ምን እያረግሽ ነው? ተደሽካል እኮ አራል ስትል ደንግጣ የጣደችውን ታወጣና ወይዘሮ ሀና ካየኋት ጀምሮ በህልሜ የምትመጣብኝ እናቴን ትመስለኛለች፣ ገና ስቀርባት የሚሰማኝ ስሜት ምን አይነት ፈተና ውስጥ ነው የገባሁት እያለች ትነግረዋለች። እዝራም ወይዘሮ ሀናን ከተጠራጠርሻት ለምን የዲኤንኤ ምርመራ እናሰራም? ምናልባት ይህ ሁሉ ሴራ እኮ የመነን ሊሆን ይችላል ሲል ጥርጣሬውን ይናገራል። እንዴት መነን ይህን ያክል ይህ ሁሉ ሴራ ትሰራለች ብዬ ግራ ገብቶኝ ነው እንጂ እሱማ እኮ ለእኔም ግራ ጋብቶኛል። የኔን ስም መጠቀሟ፣ ከዛ ስታይ መደንገጧ፣ ከዛ ደግሞ አልተማመን ብለው የዲኤንኤ ምርመራ መሰራቱ፣ ከዛም አልፎ ደግሞ መነን እዛ ቤት ለምን ትገባለች? ለምንስ የኩኩሻ አሳዳጊ ነኝ ብላ ገባች? ብዙ የሚያጠራጥር ነገሮች እኮ አሉ፣ ብቻ አላቅም ጨንቆኛል ስትል ተናገረች። መነንን ፈልግ ያገኛታለሁ፣ ከዛ እውነቱን እናረጋግጣለን ብሎ መነንን ፍለጋ ከቤት ይወጣል እዝራ። መነንና አጸደ ከእናቶ እዝራ ጋራ ላለመገናኘት ከቤት ወጥተው ያደሩ ቢሆንም በሙሉ ጭንቀት ነበር። ካሁን ተጋለጥን እያሉ ያደሩት መንጋት አይቀርምና ነጋ። ከዛም ኩኩሻ ጋር ተገናኝተው ስለማተው ስለሆነው ነገር በዝርዝር ሁሉም ነገረቻት። እንድታምነኝ አንዳንድ እውነታዎች መግለጥ ነበረብኝ። አንቺ እኔን እንዳላሳደግሽኝ፣ እኔም የቤተ ክርስቲያን ልጅ እንዳልሆንኩኝ፣ ለእነሱም ደግሞ እንዲሁ በአጋጣሚ ነው ቤተሰቤን ግን አገኘው ብዬ ሁሉንም ነገር አውጪዋለሁ። ነገር ግን ካሁን በኋላ አንቺ እዛ ቤት መኖራችም ምክንያቱም አንቺ እኔን አላሳደግሽኝም ትላታለች። ይህንን ስትሰማ መነን ታብዳለች። እኔ በከፈትኩት በር አንቺ ብቻሽን ልትበይ አትበያትም፣ ከእግሯ ስር ተደፍቼ ቢሆን ይቅርታ ጠይቄ እዛ ቤትማ አልወጣም ትላታለች። ይቅርታ የምታደርግልሽ አይመስለኝም፣ ከቻልሽ ሞክሪ ብላ ትታት ትሄዳለች። መነንም እባክሽ ይቅር በይኝ ብላ ከእግሯ ስር ተደፍታ ስለ ልጅሽ እውነተኛ ማንነት ዋስችሻለሁ ይቅር በይኝ ትላታለች። ወይዘሮ ሀናም አዝናለሁ ወይዘሮ ዘነቡ፣ የዲኤንኤ ምርመራ እስኪመጣ ድረስ እዚህ ቤት መሆናችም እባክሽ ይቅርታ አድርጊልኝ ብላ ብትለምናትም እንደውም የዲኤንኤ ውጤቱ ሆነም አልሆነም ልጄን በስነስርዓቱ ስላላሳደግሽልኝ እዚህ ቤት የመኖር መብት የለሽም፣ በቃ አስመጥቼ ከማስወጣቴ በፊት ቤቴን ለቀሽ ውጪ ብላ ትጮህባታለች። ዘነቡ በቁጣ እያየቻት ቤትሽን ለቅቄ እወጣለሁ፣ በዚህ ውሳኔሽ ግን ትጸጸቻለሽ ብላ ዝታባት ትወጣለች። መነን ከቤት እንደወጣች ከአጸደ ጋራ በመገናኘት ስለተፈጠረው ነገር በሙሉ ትነግራታለች። ያ ቤተሰብ ሀብልና ቤተሰቡ የምንይዘውን ምላሽ እስኪያገኙ ድረስ ማጣራታቸው አይቀርም፣ በቃ አለቀልን እያለች ተስፋ በቆረጠችበት ሰዓት አጸደ ችግር የለውም ሁሉንም ነገር እናስተካክያለሁ፣ እዝራን ስከታተለው ነበረ፣ እናም ደላላ ቤት ሄዶ አጋዥ እንደሚፈልግ ነግሮኛል፣ ስለዚህ ያችን ሰራተኛ የምትሆን ሰው ደግሞ እኔ መርጬ ጨርሻለሁ። ያች ሰው የሀብል እናት እንደሆነች እያስመሰለች ሀብልን ታታልላታለች። ከዛ ከጨዋታ ውጭ እናደርጋቸዋለን፣ ደላላውን አናግሬ ጨርሻለሁ፣ እዛ ቤት በደላላ በኩል የምትገባውን የመጨረሻ መረጃችንን እየተጠቀምን ነገሩን እናስቀጥለዋለን ትላታለች። መነንም በሰማችው ነገር እየተደሰተች ባለበት ሰዓት በዛው ቅጽበት እዝራ ፊት ለፊታችሁ ይቆማል። ደንግጣ እዝራ ስትል አጸደ በድንጋጤ ምን ትሰራለህ እዚህ ደግሞ አለችው። ተመልካቾቻችን የዛሬ ታሪካችን ጉዞ እዚህ ላይ ያበቃ። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና